ማነህ? ምንድን ነው? ማነህ አንተ? እሺ ታማኟ ባለቤቴ በስተመጨረሻም በገዛ ቤቴ አልጋዬ ላይ ስትማግጪ እጅ ከፍንጅ ያዝኩሽ አይደለም? ይሄ ለኔ ጥሩ። ባለቤቴ የገዛ አልጋዬ ላይ ስትማግጥብኝ እጅ ከፍንጅ ያዝኳት ይሄው ማስረጃው ብዬ ብከስ ህግ ለኔ ነው የሚያደለው። እሺ እንዴት ነህ? በጣም ማደንቅ የቢዝነስ ባለሙያ ነህ። በዚህ ሁኔታ ባንገናኝ ደስ ይለኝ ነበር። አደንቅሃለሁ ሲባል አሁን ይባል ዝም ነው የሚባለው። አመሰግናለሁ አይባልም? አመሰግናለሁ። እሺ ምንድን ነው? እንነጋገር። እሺ እንስማማ። እንነጋገራለን። ይሄ አሁን የቀረጽኳችሁን ቪዲዮ ለማህበራዊ ሚዲያ ስለቀው እስከ ዛሬ የገነባው ስም ወንዝ እንደገባ ጨው ሟምቶ ያልቃል። ረዳለሁ። የባለቤቴ ውበት እያሳሳቀ የሚወስድ ወንዝ ነው። ይሄ እኔና ያንተ ጉዳይ ነው። እሱን እዚህ ውስጥ አትክተተው። አላወጣሁም። ገባ እኮ በቃ። እኔም ፈተህ ቤቱ ተሽጦ መካፈል አይደል የምትፈልገው? ይኸው ካርታው። ሽጣውና የፈለግከውን ያክል ገንዘብ መውሰድ ትችላለህ። በእኔና በአንተ ጸብ ግን እሱን ሳር አታርገው። እውነቷን ነው። የቀረጽከውን ቪዲዮ ደልተው። በቃ እንደራደር፣ እንስማማ። እንዳትጠጋው። ይሄ ቀውስ ክፉ ነገር ሊያስብ ይችላል። ሚስቴ ጠንቃ ታገኛለች። ጎበዝ፣ አትጨነቁ። በነገራችን ላይ መጥፎ ነገር ካላሳሰባችሁኝ በቀር መጥፎ ነገር አላስብም። ባልኳችሁ ግን መስማማት አለብን። ስለምን ስምምነት ነው የምታወራው? የአባቴ ውርስ ተሽጦ ብሩን መካፈል አይደል የምትፈልገው? ይኸውና ካርታው፣ እንደፈለክ ማድረግ ትችላለህ። አይ ሐሳቤ ቀይሬያለሁ። ምን ማለት ነው? አንቺ እዚህ ትጮብኛለሽ እንዴ? በገዛ አልጋዬ ላይ ቤቴ ውስጥ ማቅጠሽ እንደገና ልጮብኝ ትፈልጊያለሽ እንዴ? በድለሽኝ እንደተበዳይ ትጮያለሽ? ምን አይነት መንግስት ነሽ? በእናታችሁ እሺ እንስማማ፣ እንደራደር። አንተ ባለጌ ብቻ አይደለም፣ ጎበዝ የቢዝነስ ሰው ነህ። ጎበዝ ምንድን ነው መሰለህ፣ ወደ ውጪ ለመውጣት ሁኔታዎችን ጨርሻለሁ። ለዚህ ደግሞ ዶላር ያስፈልገኛል። ዶላር ታውቃለህ፣ ያው ከባድ ነው በአሁኑ ሰዓት። ስለዚህ ተሽጦ ቤቱ ይደርሰኝ የነበረውን ድርሻዬን ወደ ዶላር ቀይራችሁ ሰጡኛላችሁ። ቀላል ነች እኮ፣ ብዙ ከባድ ነገር አልጠየኳችሁም። 2 ቀን ብቻ ሰጣችኋል። ከ2 ቀን ካለፈ ግን መጥፎ ነገር እንዳሰብ ታደርጉኛላችሁ። ከየት ነው ዶላሩን የምናመጣለን? የምታወራውን ነገር ግን ታውቀዋለህ? እኔ አያገባኝም። ከየትም አምጡት፣ የኔ ጉዳይ አይደለም። ጨርሻለሁ። ግልጽ ነው የተናገርኩት። ድርሻዬን በዶላር አስልታችሁ ትሰጡኛላችሁ። ያቋረጥኳችሁን መቀጠል ትችላላችሁ። በነገራችን ላይ ከዚህ በኋላ ያለው ቀረጻ የለው። አብሽ ዘግቼላችኋለሁ።